በኋላ በፌክ ዩኤስዲቲ መጭበርበር ቀረ ማለት $3 ፌክ ዩኤስዲቲ ከአንድ ቦታ ተቀብለናል። ፌክ ቶክን እንዴት ነው የሚፈጥሩት በቀላሉ ነግራችኋለሁ ማለት ነው። እዚህ በኋላ በፌክ ዩኤስዲቲ መጭበርበር ቀረ ማለት ነው። ይሄን ቪዲዮ እስከመጨረሻው ማየት ፌክ ዩኤስዲቲ እንዴት ራሳችሁን መጠበቅና እንዴት ከፌክ ዩኤስዲቲ ራሳችሁን እንዳትጭበረበሩ በፒቱፒ አማካኝነትና ተርስት ዋሌት ላይ ያለው ፉል ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይሄ ቪዲዮ እባካችሁ አንድ ነገር ከእናንተ እፈልጋለሁ ማለት ነው። እንደነገርኳችሁ ጋሼ ላይ ማለትም እዚህ ታውቃላችሁ አንድ ሰው ኢትዮጵያ ውስጥ ተሰርቶ አይታወቅም ማለት ነው ይሄ ቪዲዮ። ስለዚህ እባካችሁ ኮመንት ላይ አስቀድማችሁ እንድጽፉልኝ እፈልጋለሁ ማለት ነው። ቪዲዮ እንደጠቀማችሁና ኮመንት ላይ በስነ ስርዓቱ ጻፉልኝ ማለት ነው። የምትፈልጉትን የምስጋና ሆነ ጻፉልኝ ማለት ነው። ቪዲዮ እንደጠቀማችሁና ትክክለኛ ቪዲዮ እንደሆነ ጻፉ ማለት ነው። አለበለዚያ ዩቲዩብ ቪዲዮን ስለሚያጠፋብኝ ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። በመጀመሪያ ስቴፕ ማሳያችሁ ፉል ቪዲዮ ስላከፋፈቱ እና ደግሞ እንዴት አድርጋችሁ ነው ስዋይፕ እንዴት እንደሚደረግ እና ደግሞ ፌክ ዩኤስዲቲ ሙሉ ለሙሉ እንዴት መለየት እንደምትችሉ ነው። ከዚህ በኋላ ይሄን ቪዲዮ አይታችሁ አንድ ሰው ስካም እንደማይደረግ 100% ነግራችኋለሁ ማለት ነው። ቀጥታ እንገባለን ወደ ቪዲዮ። ሰብስክራይብ አላደረጋችሁ አሁን ሰብስክራይብ አድርጉ። ኦንላይን ላይ ገንዘብ ሰርታችሁ ማታውቁ ደግሞ ቴሌግራም ቻናላችን ተቀላቀሉ ማለት ነው። እዚህ ጋር እንደምታይ ከአንዱ ቦታ $13 አስልክ ያለው ማለት ነው ፌክ ዩኤስዲቲ። አሁን ገብተን እናያለን መግባቱና አለመግባቱን። አሁን እዚህ ጋር ቀጥታ እንገባና ብቻ መጀመሪያ እናየዋለን። እዚህ ጋር ሪፍሬሽ እያደረግን መግባቱና አለመግባቱን ፌክ ዩኤስዲቲ ነው የተላከልኝ ማለት ነው። ከቦቶች ነው እንግዲህ የተቀበልኩት። እንግዲህ እንደምታዩት ይሄ ፌክ አለመሆኑና ፌክ መሆኑን እናያለን ማለት ነው። እዚህ ጋር አንደኛ እንደምታዩት ዩኤስዲቲ የተመረተበትን ቀን እዚህ ጋር ያሳያል፣ ምን አይነት ፐርሰንት እንዳለው ያሳየናል ማለት ነው። እዚህ ጋር $13 ዲስፕሌይ ላይ ያሳያቸዋል፣ ግን ይሄ ፌክ መሆኑን አለመሆኑን እዚህ ጋር ምንም ነገር አይገልጽም። እዚህ ጋር ዩኤስዲቲ BNB ስማርት ቼን የሚለውን ትነኩታላችሁ ማለት ነው ባስገባችሁበት ዩኤስዲቲ። ከዛ እዚህ ጋር ትንሽ ከፍ ታደርጉታላችሁ፣ ከዚህ ጋር ታዩታላችሁ። እዚህ ጋር ከፍ ስታደርጉ ከዛ እዚህ ጋር ስዋይፕ የሚል ይመጣላችኋል። አክቲቭ የሚለውን ስትነኩት እዚህ ጋር ስዋይፕ የሚለውን ስትነኩት ይሄ የመጀመሪያው መለያችን ነው። ይሄ የመጀመሪያው መለያችን የትኛው ላይም ዋሌት ላይ ስትሄዱ መጀመሪያ መለያችሁና ዋናው መለያችሁ ይሄንኛው ነው። ቀጣይም ደግሞ ሁሌ ዋናው መለያችሁ ነው። ይሄንን ቪዲዮ እስከመጨረሻው እዩት ማለት ነው። ከዛ እዚህኛው ላይ ከገባችሁ በኋላ እዚህ ጋር እንደምታዩት ዩኤስዲቲ ከዛ ሰሌክት ቶክን የሚል አለ። ሰሌክት ቶክን የሚለውን እነካለን ማለት ነው። ሰሌክት ቶክን የሚለውን እነካና የፈለጋችሁትን ቶክኖች መንካት ትችላላችሁ። ክሪፕቶችን መንካት ትችላላችሁ። እኔ ቢትኮይን ለውና ብቻ ቢትኮይን ወደ ቢትኮይን ስዋይፕ መደረግ አለበት፣ ማለትም መቀየር አለበት፣ ኤክስቼንጅ መሆን አለበት። አሁን እዚህ ጋር ምን ይላል መሰላችሁ? ስዋይፕ ለማድረግ ስሞክር እዚህ ጋር ሁሉንም ነው የሚፈልገው 13.8ቱንም ነው እለዋለሁ ማለት ነው። ስዋይፕ ማድረግ የምፈልገው ማክሲመም እለዋለሁ እዚህ ጋር እንደምታዩት። ከዛ አሁን ይነግረናል ውሸት እንደሆነ እዚህ ጋር ፍላግ እያደረገልን ነው። ይሄው እንደምታዩት እዚህ ጋር ነግሮናል ማለት ነው። እዚህ ጋር እንደምታዩት እንደዚህ ነግሮናል። ስዋይፕ ኢዝ ብሎክድ ብሎናል። ሪስክ ኮድ አሴት ብሎክ ብሎናል። ይሄ ማለት ምን ማለት ነው ማለት ነው? አሴቱ ትክክለኛ አይደለም ይሄ አሴት እያለን ነው። ይሄ አሴት የውሸት ዩኤስዲቲ መሆኑ የምታውቁት አንደኛ ነገር እዚህ ጋር ነው ማለት ነው። እዚህ ጋር ስዋይፕ ስታረጉት ስዋይፕ ካልሆነ እንደዚህ ያመጣላችኋል ማለት ነው። አሴቱ የውሸት ወይም ደግሞ ገና ቶክኑ ቶክኑ ምንም ነገር ያልተደረገ ዝም ብሎ ፌክ ስካመሮች ያደረጉት ነው ማለት። እንደዚህ ካመጣላችሁ ስዋይፕ ካልተደረገ ስካመር ነው ማለት ነው። በቃ ገብታችሁ ከተላከላችሁ ተርስት ዋሌት ላይ የትኛውም ዋሌት ላይ ተላከላችሁ ቀጥታ ትገባላችሁ፣ ስዋይፕ ታደርጋላችሁ። እንደዚህ ካመጣላችሁ ቀጥታ ይሄ 100% ፌክ ዩኤስዲቲ ነው ማለት ነው። እንዳትሸወዱ። አብዛኛው ዋሌቶች በስዋይፕ ነው የምትለዩት። አብዛኛው ዋሌቶች ማለት ቀጣይ በባክስካም ማሳያችኋለሁ። ፉል ቪዲዮ ነው ማሳያችሁ። ከዚህ በኋላ ይሄን ቪዲዮ አይታችሁ ጭራሽ መበላት የለባችሁም ጭራሽ። ምክንያቱም ከዚህ በኋላ ኤክስቼንጆች የመዘጋት እድላቸው ከፍተኛ ስለሆነ መንግስትም ሊዘጋው ስለሚችል ወደ ዋሌት ስለምንሄድ ፒቱፒ ወደዚህ መምጣቱ አይቀርም ማለት ነው። ማለትም በቴሌግራም ከዛ በኋላ ወደ ተርስት ዋሌት መላኩ አይቀርም ማለት ነው። መንግስት ይሄንን መዝጋት ስለማይችል ማለት። ስለዚህ አሁን እንደምታዩት እንደዚህ ከመጣላችሁ ይሄ ፌክ ዩኤስዲቲ ነው ማለት ነው። አሁን ቀጥታ ወደ የትኛው እንሄዳለን ማለት ነው። እዚህ ጋር የምነግራችሁ ነገር ቢኖር እንደዚህ ከመጣላችሁ ፌክ ዩኤስዲቲ፣ ቀጣይ ደግሞ እንዴት አድርጋችሁ ነው በኤስቢ ስካም ደግሞ እንዴት መለየት እንደምትችሉ ደግሞ አሁን አሳያችኋለሁ ማለት ነው። አሁንም ደግሞ እዚህ ጋር እንደምታዩት ምንድነው የምታደርጉ? ቀጥታ እዚህ ጋር ዩኤስዲቲ BNB የሚለውን ትነኩታላችሁ ማለት ነው። በዩኤስዲቲ ስለተቀበልን ማለት። ከዛ እዚህ ጋር ስትነኩት ትንሽ ኔትወርክ ነው እዚህ ጋር ያዛገኛለሁ። ከዛ እንደዚህ ትንሽ ሎድ ያደርግላችሁና ብቻ እንደዚህ ይመጣል። ከዛ እዚህ ጋር ሪሲቭ የሚል አለ አይደለ? ሪሲቭ የሚለውን ትነኩታላችሁ። ሪሲቭ የሚለውን እዚህ ጋር የተቀበልንበት ማለት
13 ነጥብ ተቀብላችሁ ከዛ እዚህ ጋር ቪው ኦን ብሎክ ኤክስፕሎረር የሚላል እሱኛውን ጠቅ ታደርጉታላችሁ ማለት ነው። ቀጥታ ይሄንኛው የሚገርም መለያና BSC ስካን የሚለው ውስጥ ነው የሚያስገባል። በሶስት አይነት መንገድ እዚህ ውስጥ እንዴት እንደምትለዩ አሳያችኋለሁ ማለት ነው። እዚህ ጋር ትነኩታላችሁ ማለት ነው። እዚህ ጋር ቪው ኦን ብላክ ኤክስፕሎር የሚለውን ትነኩታላችሁ ማለት ነው። እሱን ቀጥታ ስትነኩት ወዴት እንደሚወስዳችሁ እነግራችኋለሁ ማለት ነው። አገባቡ እንዳይጠፋባችሁ ብዬ ነው ይሄም እየደጋገምኩላችሁ ያለሁት ማለት ነው። ይሄን ቀጥታ ስትነኩት ወደ BSC ስካን ያመጣችኋል ማለት ነው። እኔ ባስ ስካን ስለለመደብኝ ነው ጋይስ የምለው ማለት BSC ስካን ነው የሚለው። ስለዚህ ወደዚህ ያመጣችሁ ማለት ነው። ዋናው ይሄው እዚህ ጋርም ደግሞ ነገራችሁ ማለት ነው። እዚህ ጋር ቆይ ላክብላችሁና እዚህ ጋርም ነግሯችኋል ማለት ነው። እዚህ ጋር ፌክ USDT እንደሆነና ይሄ ቶክን ዝም ብሎ እንትኖች እንደፈጠሩት እየተናገረ ነው ማለት ነው። ወይንም ደግሞ እዚህ ጋር እየተናገረ ያለው ቶክኑ ገና አንሊስት እንደተደረገ ሊስት ያልተደረገና ዝም ብሎ ቶክን እንደሆነ ነው እዚህ ጋር የሚያሳየው። እዚህ ጋር ገብታችሁ እንደዚህ ካላችሁ ይሄ ቶክን ፌክ ነው ማለት ነው። ይሄ USDT ፌክ ነው ማለት ነው። ይሄንኛው የመጀመሪያ መለያችሁ ነው ማለት ነው። እንደዚህ ካመጣላችሁ ቀረብ አድርጌ ላሳያችሁ። ቶክን ኢግኖር ሊስት የሚለውን ካያችሁ ይሄ ፌክ ነው ማለት ነው። አሁን ደግሞ ቀጣይ ደግሞ እንዴት እንደምንለዩ ደግሞ ላሳያችሁ። እዚህ ጋር $13 ከ79 ገብቶላል ተብያለሁ። አሁን እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ችኛዋን ኮፒ ታደርጋላችሁ። ጠቅስ ታደርጓት ራሷ ኮፒ ትሆናለች ማለት ነው። ራሷ ችኛዋን ጠቅ ነው የምታደርጓት ራሷ ኮፒ ትሆናለች ማለት ነው። ጋይስ አሁን ሁለት አይነት ሜትድ አሳይቻችኋለሁ። አሁን ደግሞ ሶስተኛና አንድም ሌላ ደግሞ አለ አሳያችኋለሁ ማለት ነው። ሶ ይሄንን ስትነኩት እዚህ ሰርች ባሩ ላይ ነው ቀጥታ የምትገቡት። ሰርች ባሩ ላይ ፔስት ታደርጉታላችሁ። ፔስት ስታደርጉት ይሄንኛውን መጨረሻ አካባቢ ላይ ነው ማስገባላ፣ ግን አሁን አስገባላችኋለሁ። ፔስት ስታደርጉት እዚህ ጋር ዋናውን ነገር ልንገራችሁ። በጣም ብዙ ሰው እየተሸወደ ያለውና በጣም ብዙ ሰው እዚህ ጋር እንደምታዩት አድሬሱ መጣለን ማለት ነው። እዚህ ጋር በቀስት ምልክት ላድርግላችሁና እዚህ ጋር አድሬሱ መጣለን። ይሄ አድሬስ የUSDT ነው ብሎናል። ስለዚህ ይሄን ኮፒ እናደርገዋለን። ይሄን እዚህ ጋር ኮፒ አድርጓት። ኮፒ የምትሏን ትነኳትና ኮፒ ታደርጉታላችሁ። ኮፒ ካረጋችሁት በኋላ ቀጥታ እዚህ ጋራ በደንብ ተከታተሉ። ይሄንኛውን ኮፒ ካረጋችሁ በኋላ ይሄንኛው የፌኩ USDT አድሬስ ነው ማለት ነው። እንግዲህ እንዴት እንደምታዩና እንዴት እንደምለዩ አሁን ሳሳያችሁ ይገርማችኋል። እዚህ ጋር ኮፒ ታደርጉታላችሁ እንደነገርኳችሁ። ከዛ ደግሞ ይህንን ኮፒ አድርገን ከጨረስን በኋላ ይሄንኛው የፌኩን አድሬስ ከጨረስን በኋላ ትክክለኛ USDT ደግሞ BNB ላይ ገብተን ደግሞ እሱን ኮፒ እናደርጋለን ማለት ከዚህ እንወጣለን። አሁን ቀጥታ እንወጣለን። እዚህ ጋር ሪሲቭ የሚለውን እነካለን ማለት ይሄ ትክክለኛ የBNB USDT አድሬስ ነው ማለት ነው። እዚህ ጋር ሪሲቭ የምትላለች ሪሲቭ የምትለዋን እነካታለን። ከዛ ይሄው እዚህ ጋር ይመጣልናል። እዚህ ጋር ኮፒ እናደርጋታለን ማለት ነው። ይሄንኛው ግን ከዛ በፊት ግን የመጀመሪያውን ሄደን ቴሌግራም ላይ ፔስት እንለዋለን ማለት ነው። ይሄ የመጀመሪያው እዚህ ጋር እንደምታዩት የፌኩን ነው ማለት ነው። እዚህ ጋር ደቅ ያደርግ ነው። እዚህ ጋር ሴንድ እንለዋለን ለማየት ነው ሴቭድ ሜሴጅ ላይ። ከዛ ደግሞ ይሄንኛውንም ደግሞ እናመጣና ፔስት እንለዋለን ማለት ነው። ይሄንኛውን ኮፒ እናደርግና ብቻ ቴሌግራማችን ላይ ፔስት እንለዋለን። ልዩነቱን ለማየት ነው። እዩት ቁጥሩ እንዴት እንደሚለይ አሁን ታዩታላችሁ ማለት ነው። የመጀመሪያውን ብቻ እንዲመሳሰል ነው የሚያደርጉት። ይሄውን እዚህ ጋር እንደምታዩት እዩት ልዩነቱን። ትንሽ ቀረብ ላድርግላችሁ። ቆይ እንደምታዩት ቀረብ አድርግቼላችኋለሁ። ይሄው የመጀመሪያው ምናምን እኩል ነው ይመሳሰላል እንደምታዩት። የመጨረሻው አካባቢ እዩት፣ ፊደሉን እዩት። ያንኛው MF ምናምን ነው የሚለው፣ ይሄንኛው ደግሞ MF3 ምናምን ነው ትክክለኛው የሚለው ማለት ነው። አያችሁ አይደለ? የሚለያየው በአድሬሳቸው እንኳን ይለያያል ማለት ነው። አድሬሳቸው በጣም ይለያያል ማለት ነው። እንግዲህ ፌክ ስትለዩ ስንት መንገድ አሳዩዋችሁ ማለት ነው። ከዚህኛው ጋር ወደ 3 መንገድ አሳይቻችኋለሁ ማለት ነው። አሁን 4ኛ መንገድ አለን ማለት ነው። በስንት ጨቅ መንገድ አለ ማለት ነው ለዩበት። አሁን ደግሞ ቀጥታ እንገባለን ማለት ነው። ወደዚህ እንገባና ብቻ ይሄንኛውን ጨርሰናል ማለት ነው። የሚገርም እያሳያችሁ እንደሆነ አውቃለሁ ማለት ነው። እሺ አሁን ደግሞ እዚህ ጋር አንድ ደግሞ ሌላ የምትለዩበት እዚህ ጋር ቶክኑን ስታዩት እዚህ ጋር 00 ነው የሚለው አያችሁት አይደለ? ግን ትክክለኛው ቶክን እዛ ጋር $13.38 አለ ይለኛል። እዚህ ጋር ግን ምንም አይነት ዶላር የለም፣ 0 ቶክን ያለ እያለኝ ነው BSC ስካም ላይ ማለት ነው። ስለዚህ በዚህኛው መንገድም በዚህ ጋርም ገብታችሁ ማረጋገጥ ትችላላችሁ ማለት ነው። እዚህ ጋር ደግሞ አንድ ነገር ደግሞ ልንገራችሁ። ይሄ ሁላ 11600 ሰው ቴሌግራም ቦቶች ታውቃላችሁ፣ አብዛኛው በተርስት ዋሌት የሚሉት አብዛኛው ስካመሮች
የሚጠቀሙበት ነገር ቢኖር ይሄንኛው ነው። 11600 ሰው እንግዲህ ተቀብያለሁ ብሎ ዩኤስዲቲን ትክክለኛ ዩኤስዲቲ ነው ብሎ አምኖ እየተቀበለ ነው። በሰከንዶች ይውላችሁ በ30 ሰከንድ 11656 ሰዎች ትራንዛክሽን ፈጽመዋል ማለት ነው። እንግዲህ 11000 ሰው ሙሉ ጋይስ አያያችሁ ነው። ይሄ ሁሉ አያውቅም ማለት ነው። ፌክ እንደሆነ አያውቅም። አብሶ ኢትዮጵያኖች በጣም ወደ ኋላ ይቀራን ነው። ምክንያቱም አብዛኛው እንደዚህ ብቀሩም እንትን አይልም። ምክንያቱም ጋሼ ላይ ምንም አይነት ቪዲዮ የለም እያየሁ ነበር። እኔ ፈርስት ነኝ እንደዚህ አብጠርጥሬ የሰራሁት እና ይሄንንም እንዳያጠፋብኝ ጋይስ ቪዲዮ ስለጠቀማችሁ እርግጠኛ ነኝ በጣም ብዙ እውቀት ይዛችሁበታል። ኮመንት አድርጉ፣ ሁላችሁም ኮመንት አድርጉልኝ እንደጠቀማችሁ። ምክንያቱም ጋሼ እንዳያጠፋብኝ ነው ይሄን የምላችሁ ማለት ነው። አሁን እዚህ ጋር እንደምታዩት 11600 ሰው በዚህኛው ብቻ በዚህኛው ብቻ ስካም የተደረጉ ሰዎች ወይም ደግሞ ፌክ ዩኤስዲቲ ያስተላለፉት በ31 ሰከንድ ነው ጋይስ። አስቡት በ31 ሰከንድ እንደዚህ መፈጠሩ ማለት እኔ ይሄ አሁን ሊታመንልኝ ራሱ አልቻለኝ። ይሄንኛው ወርለዞም ትንሽዬ ነው። አሁን ቀጣይ ደግሞ እንዴት አድርጋችሁ ፌክ ዩኤስዲቲ እንደሚሰራ ደግሞ በቱቶሪያል አሳያችኋለሁ። እንደሚፈጥሩትና ስካመሮች እንዴት አድርገው ባክ ስካም ወይም ደግሞ ስካም እንዴት ፌክ ዩኤስዲቲ ወይም ፌክ ቶክን እንዴት እንደሚፈጥሩት በቀላሉ ነግራችኋለሁ ማለት ነው። ጀስት እዚህ ላይ በቱቶሪያል ነው የምሰጣችሁ ማለት ነው። ቀጥታ መንገር አልችልም ማለት ነው። ጋሼ ያጠፋብኛል ማለት ነው። እንዴት ነው የሚፈጥሩት ልንገራችሁ። እዚህ ጋር እንደምታዩት ማለትም ባክ ስካም ላይ ስትገቡ እዚህ ጋር ዩኤስዲቲ ብላችሁ ሰርች ስታደርጉ በጣም ዩኤስዲቲዎች ይመጣሉ። ግን ዩኤስዲቲ አንድ ዩኤስዲቲ ነው ያለው። ግን እነዚህ ሁሉ አብዛኛው የምታያቸው ስካመር ናቸው ማለት ነው። ስካመሮች የፈጠሯቸው ናቸው ማለት ነው። ሶ እነሱ ምንድነው የሚያደርጉት ከነሱ ከዩኤስዲቲ ላይ ኮንታክት አድሬስ ይወስዳሉ ማለት ነው። ኮንታክት አድሬስ ከወሰዱ በኋላ ይመጡና ብቻ የራሳቸው ኢምፖርታንት ላይ ይመጡና ተደርስተዋል ላይ ኢምፖርታንት ላይ ይመጡና ብቻ ፔስት ያደርጋሉ። ከዛ በኋላ ፔስት ካደረጉ በኋላ የራሳቸው የሆነ ቶክን ይፈጥራሉ ማለት ነው። በዛም ቶክን የራሳቸውን የፈለገ ነገር መጻፍ ይችላሉ። ምን ብለው እዛ ጋር ማድረግ የሚችሉ የራሳቸው አንሊስት የተደረገ ሆኖ ግን ሊስት ያልተደረገ ማለት ገና ሊስት ሊደረግ ነው ብሎ ነው የሚያመለክቱት። ሶ ይሄንን ደግሞ እንዴት ነው ተደርስተዋል አያውቅም የምትሉ ሰው ተደርስተዋል እስኪያውቅ ድረስ ይቆያል ማለት ነው። ሶ ብሎክቼን እና ተደርስተዋል ይሄንን ሲያውቁ ካያችሁ ፌክ ዩኤስዲቲ ያላችሁ ሰዎች ካያችሁ ፌክ ዩኤስዲቲያችሁ የሆነ ሰዓት ጥፍት ይላል አይኖርም ያላችሁ ፌክ ዩኤስዲቲ ማለት ይሄ ምንድነው ተርስቷሊቲ ወይም ደግሞ ሜታማስክ የትኛውም ብሎክቼን ዋና መርምሮ ራሱ ያጠፋቸዋል ማለት ነው። ለትንሽ ጊዜ ነው ማለት ነው የሚቆዩት ማለት ነው። እና ይሄ ነው ማለት ነው ጋይስ። እባካችሁ ኮሜንት ያላደረጋችሁ በጣም ብዙ መረጃ አግኝታችኋል በጣም ከሚባለው በላይ። ይሄንንም ደግሞ እናንተ እንድትጠነቀቁና ኤክስቼንጆች መዘጋታቸው ስለማይቀር ብዬ ነው። መንግስት በዚሁ ከቀጠለ ኤክስቼንጆች ስለሚዘጉ ሁላችሁም እንድትጠቀሙበትና በጣም ብዙ ስካመሮች እንደሚፈጠሩ ስለማያውቅ ነው ይሄን ቪዲዮ አስቀድሜ የሰራሁላችሁ ማለት ነው። እናም እባካችሁ ሁላችሁም ተጠቅማችኋል ኮሜንት ሁላችሁም እንድታረጉ እፈልጋለሁ ማለት ነው። ምክንያቱም ለሌሎች እንዲደርስ ማለት ነው። እናንተ ቪዲዮ ካያችሁ በኋላ ኮሜንት እንድታረጉ ከዛ በኋላ ደግሞ ዩቲዩብ ሳያጠፋብን ሌላ ሰዎች ደግሞ እንዲመለከቱት ነው ማለት ነው። ይመቻችሁ። ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ አድርጉ። ገንዘብ ደግሞ በዩቲዩብ እና ገንዘብ ደግሞ ሰርታችሁ ማታውቁ ኦንላይን ላይ ከሆነ ደግሞ ሜክ መኒ ቻናልን ጆይን በሉ ማለት ነው። የነዚህ ባክ ስካም እና ደግሞ ባክ ስካም ወይም ደግሞ ቢኤስሲ ስካም ደግሞ ለማግኘት ደግሞ የምትፈልጉ ከሆነ ደግሞ እዛው ቴሌግራም ቻናል ሊያስቀምጥላችኋሉ ማለት ነው ሊንኮችን። ይመቻችሁ። ቸር ቆዩ።